ጤና ይስጥልኝ አድማጮቻችን እንዴት ናችሁ? እንግዲህ ከመሸ የሚያሳዝን ዜና ሰምተናል። ምንድነው እሱ? አርቲስት መስፍን ጌታቸው ከዚህ ዓለም በሞት ተለይቶናል። በጣም ያሳዝናል። አርቲስት መስፍን ጌታቸው በየካ ኮተቤ ሆስፒታል በሕክምና ሲረዳ ቆይቶ በኮቪድ-19 ምክንያት በተወለደ በ50 ዓመቱ ከዚህ ዓለም በሞት ተለይቷል። አርቲስት መስፍን ጌታቸው በርካታ የጥበብ ስራዎችን በድርሰት በአዘጋጅነትና በትወና ለአገሩ ያበረከተ ሁለገብ ባለሙያ ነበር። አርቲስቱ በኢትዮጵያ ሬዲዮ ዝነኛ የነበረው የቀን ቅኝት ድራማ ደራሲ እንዲሁም በኢትዮጵያ ቴሌቪዥን በህዝብ ዘንድ ተቀባይነት ያገኘው የሰው ለሰው ተከታታይ ድራማ ደራሲና ተዋናይ ነበር። አርቲስት መስፍን ጌታቸው የዙምራ ፊልም፣ መንታ መንገድ የሬዲዮ ተከታታይ ድራማና ሌሎችም ስራዎችን በተለያዩ ቴሌቪዥንና የሬዲዮ ጣቢያዎች ለህዝብ ማድረስ ችሏል። አርቲስት መስፍን ጌታቸው ባለትዳርና የሶስት ልጆች የሁለት ሴትና የአንድ ወንድ ልጅ አባት ነበር። ለመላው ቤተሰቡ መጽናናትን እንመኝላቸዋለን። አድማጮቻችን ስላዳመጣችሁኝ አመሰግናለሁ። እንግዲህ ብዙ አድናቂዎች አሉት፣ እርግጠኛ ነኝ ከነሱ መሃል ትሆናላችሁ። ለእናንተም እንዲሁ መጽናናትን እመኝላችኋለሁ። ስላዳመጣችሁኝ እግዚአብሔር ይስጥልኝ። መልካም ምሽት።